ፈጣሪን ፈርተን ነው እንጂ እኮ ብዙ ነገር ማድረግ ይችላል። ለእኛ ሴት አይደለንም ታውቃለህ። ሴት አይደለንም እኛ እንደሷ እኔ የሴትነት ክብር ስትይ ነው ሴት የምታጣጥለው ነገር የለም። ሴት ሆነሽ ስታሳይን ነው እንደ ሴት ልናከብርሽ ምንችለው። አሁንም አልተረዳሽም። ትክክል አይደለም ማስተካከል። ለሴት ልጅ ያለ ክብር እንደዚህ መሆን የለበትም። ሴት ልጅ ያለኝ ክብር እህትህ ልትሆን ትችላለች፣ እናትህ ልትሆን ትችላለች። እቺ ልጅ ገባህ አይደለ? እህትህ ላይ እንደዚህ ታደርጋለህ። አንድ ጥያቄ ልጠይቅህ፣ እህትህን በጥፊ ትመታታለህ? እሷ እየሰራች ያለችው ስህተት ብትሰራ ከጥፊም በላይ ሊሄድ ይችላል። አይደረግም። ገባህ? ነገ ከነገ ወዲያ እቺ ልጅ ጆሮ የሆነ ነገር ቢሆን ጸጸት ነው፣ ሁልጊዜ ጸጸት ነው የሚይዘው። ገባህ? ሁለት እጅ አለኝ ተብሎ ዛፍ ላይ አይወጣም ይባል አባባል አለ። ገባህ አይደለ? ፈረንጅ ስርዓት ይኖር። ከእኔም ጋር ነው የምትጣለው። ላስቀይም እችላለሁ፣ ላስደብርህ እችላለሁ። እኔ ጓደኝነት ነው የሚቀረው፣ ምንም ሊቀር አይችልም እኮ። ከዚህ በላይ ምንም ልታስቀይመን እኮ ጓደኝነት ነው የሚቀረው፣ ምንም ሊቀር አይችልም። ስለዚህ ስነ ስርዓታችሁን ያዙ። ቢኒያምም ስነ ስርዓትን ያዙ። ቢያንስ አንተ ታላቅ ነህ፣ ገባህ አይደለ? አሁን እድሜ ሄዷል። ቢያንስ ይህንን ልጅ በደንብ አድርገህ ልትመክረው ይገባል። እንደ አስራዎቹ ቤት ውስጥ ያለ ልጅ ነው አይደለ? መምከር አለብህ። አብርሽ እሱ ምንም አላጠፋም። እንደውም የልጅ አዋቂ ነው እሱ። ክርክር አያስፈልግም። እንደሷ ችግራችንን የምንናገር ቢሆን ብዙ ነገሮች እሷ ላይ ሊፈጠር ይችል ነበር። አንተ ላይ መተን የምናለቃቅስ ቢሆን ግን አናለቃቅስም። እኛ ራሳችን መፍታት የምንችል ሰዎች ነው፣ ወንዶች ነው። አጠገቧ እንዳትደርስ ከዚህ በኋላ ሄርሜላ አጠገብ አንተም እንዳትደርሱ። እየሰማኸኝ ነው አይደል? የሆነ ነገር ካለችን ማለት ነው አብርሃም፣ ከዚህ የበለጠ ነው የምናደርገው። አሁንም ቢኒያም ከዚህ በኋላ እሷ አነካቸው ማለት ከኔ ጋር ነው የምትጣሉት። እንዳትደርሱ አጠገቧ። በቃ እኛ የሆነ ነገር ካለችን ማለት ነው አሁንም የሆነ ነገር ከማድረግ ወደ ዋና ሂዱሻውም ትችላላችሁ። ከዚህ በኋላ ግን የምሬ ነው ምንም አይነት ነገር ብትነግረኝ የመጨረሻችን ነው የሚሆነው። ከዚህ በኋላ አንቺም የምታረጊው ነገር ታቆሚያለሽ። ከኛ ጋር አይመለከትክም። ምንም አላረገችም። ሂድ ፈረንጁ መሄድ ትችላለህ። የትም አታውቀኝም፣ አላውቅህም እኮ የምታረጊው ነገር ታቆሚያለሽ እኮ። ሂድ በቃ ሂድ፣ ፈረንጁ ሂድ። ከኔ ጋር ትጣላለህ። ሂድ፣ እኛ እንሄዳለን። ይኸውልህ እኮ ሂድ በቃ፣ አታስፈልግም። ሂድ። እንዴት ነው ልባቸው ያበጠው? እግዚአብሔር እንዴ! በዚህ ልክ ምንድን ነው ልባቸው ያበጠው? ቆይ እኔ እኮ አብርሃም አልነግርህም አልሰማም ብላኝ ነው እንጂ እንደዚህ አይመለሱም። ክብር የሚገባቸው ስነስርዓት የሚገባቸው ሰዎች አይደለም ብይታለሁ። እኔ ደግሞ ሴት ነኝ፣ በአቅም ምናምን ነገር አይደለም የምሄደው። በህግ እንኳን ቢያቅቱኝ አብርሽ በማንም ትልቅ ሰው የማይጠበቅብኝም። እኔ ጋርድም ሆነ የሆነ ያልገባኝ ነገር አለ። ሄርሚ ከእነሱ ጋር ምንድን ነው ያለሽ? ኧረ አብርሽ ምንም የለኝም። እኔ በአንተ በኩል ነው ማቀርሽ። ፈረንጁ በዚህ ልክ የሚሆነው ለምንድን ነው? እኔም ግራ ገብቶኛል። እኔም ጥያቄ ሆኖብኛል። ምንም ከሌላችሁ ምክንያለሽ? ምንም ነገር ብሎሽ አያውቅም? በቃ እንደዚህ ጓ ማለት ማስፈራራት ምናምን አይነት ቴክስቶች ሲልክ እኔም ቴክስት ልክለት እችላለሁ እንጂ ምንም በውስጥ በኩል የምናወራውም ነገር የለም፣ ማውቀውም ነገር የለም፣ የሚያቀኝም ነገር የለም። በቃ ግራ አጋቡኝ እኮ ነገሮች፣ በጣም ነው ግራ እያጋባኝ ያለው። አይ እኔ ባሳስራቸው እሺ፣ እንዳሳብ ከዚህ በኋላ አብርሽ ምንድን ነው ውሳኔክ? ማለት ሄርሚ ታዩ፣ እኔ ከዚህ በኋላ ከደረሱብሽ የፈለግሽውን መንገድ የፈለግሽውን እርምጃ ተራምደሽ የፈለግሽውን ነገር አድርጊ። አሁን ግን ምንም አይነት ወደ ህግም ቦታ አትይጂ፣ ምንም ነገር እንዳታደርጊ። በቃ ችግር የለውም። እኔም በቻልኩት አቅም ብቻቸውን በድጋሚ አግኝቼ ላወራቸው እንትን እላለሁ፣ እሞክራለሁ። አንቺ ግን ምንም አይነት እርምጃ እንዳትራመጂ። ከዛ ውጭ በድጋሚ ግን ከተናኮሉሽ ወይ ነገር ካረጉሽ እንወስናለን፣ አብረን የምንወስነውን ማለት ነው እንጂ ማንም ጥጋበኛ በዚህ ልክ አንቺ ላይ ምን እንዲሆን አልፈልግም። እኔ ወላ አላበይም እንዴ በጌታ ሰገጥ ነው የእውነት ስግጥ ያለ አብርሃም ማለት ይስተካከላል ብዬ ነበር ያሰብኩት። ቢያንስ አንተን ሲያናግሩ የሆነ ነገር ይመለሳል ብዬ ነበር ያሰብኩት። እንደገና ደግሞ አንተ እቺ ደግሞ ቂንቂናም ቂማላ ማለት ውሻ ግን ደግሞ ቢያንስ አጠገቢያ አይድረስ